እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን መጨረሻችን አላህ ያሳምርልን። በህይወታችን መልካም ነገር የምናከማች የምንሰራ አላህ ያድርገን። አላህ Subhanahu Wa Ta'ala በኸይር ነገር ላይ የምንገኝ አላህ ያድርገን። በሐያታችን መልካም ነገሮችን በአጠቃላይ በጊዜያችን፣ በጤናችን፣ በሁሉም በገንዘባችን በመልካም ነገር የምናሳልፍ የምንሰራ አላህ ያድርገን። የታመሙብን ቤተሰቦቻችን አላህ ያሽራቸው። ያ ረብ በኩላሊት የሚሰቃዩ ወንድሞቻችን አላህ ያሽራቸው። በኩላሊት የሚሰቃዩ ወንድሞቻችን አላህ ያሽራቸው። በሌላም በሽታዎች የሚሰቃዩትን በአጠቃላይ አላህ ያሽራቸው። የሞቱብንን ደግሞ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። የኛንም መጨረሻ አላህ ያሳምርልን። የኛንም መጨረሻ አላህ ያሳምርልን። እዚህ ቤት እንደዚሁ እንደሰበሰበን ያ ረብ በዱንያ ላይ ሐጅ ላይ ዑምራ ላይ መካ ላይ አላህ ይሰብስበን። በአኺራ ደግሞ ጀነት ውስጥ አላህ ይሰብስበን። ጀነተል ፊርደውስን አላህ ይለግሰን። የጀነት ካላቸው ሰዎች አላህ ያድርገን። ቀብራቸው በርቶ ሰፍቶ ከሚጠብቃቸው ባሮች መካከል አላህ ያድርገን። አላህ Subhanahu Wa Ta'ala የሁላችንም መጨረሻ አላህ ያሳምርልን። ዓለም ላሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው። ፊሊስጤም ላሉት ወንድም እህቶቻችን ነጃ አላህ ይበላቸው። የበላይነቱን አላህ ያጎናጽፋቸው። ጋዛ ላይ ያሉት ህፃኖች የአላህ በቃቸው አላህ ይበላቸው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. اللهم ادفع الظالمين بالظالمين. اللهم ألف بين قلوب المؤمنين. اللهم ألف بين قلوب المؤمنين. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.